ሰላም ሰላም ለእናንተ ይሁን ውድ ጓደኞቼ፣ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ረፋዱ እንዴት ነው? ቆይታ እንዴት ነው? ሰላም ናችሁ? ደህና ናችሁ? ኢትዮጵያውያን፣ ኤርትራውያን ሁላችሁም እግዚአብሔር ይመስገን። ዛሬ ደግሞ አንድ ነገር ልንገራችሁ ብዬ መጣሁና መጀመሪያ ይህንን ቻናል እንግዲህ አዲስ ነኝ፣ አበረታቱኝ፣ ኮፕሊንግ ሼር ዱዊት አድርጉልኝ እባካችሁ ፕሊስ፣ አሳድጉኝ የሀገሬ ልጆች። እና በጣም ትናንትና ስራ በዝቶብኝ ነበረ እና ምን አደረግኩኝ፣ የቤቱን ጨረስኩ ስል ከውጭ ደግሞ ልጃቸው አለና ልብስ ይዞብኝ መጣ። በጣም የተከመረ ልብስ ይዞብኝ መጣ እና ያንን ልብስ አጥቤ ከዛ በኋላ ልክ ማታ ይዤ እሄዳለሁ ተኩሼ ያለኝ። ልክ እሱን ለመተኮስ ስመጣ ሁለት ልጆች ደግሞ እንደገና ተመልሶ መጡና መክሰስ ስርልን አሉ። ልጁ አሁን ነው መጥቶ ልብስ መውሰድ የሚፈልገው፣ ስለዚህ ልብሱን ጨርሼ እወርዳለሁ አልኳቸው። ከዛ ስል ውረጂ፣ አሁኑኑ ውረጂ እና ምግቡን ስሪልን አሉ። ያኛው ደግሞ ቢያንስ እንደው የሁለት ሰዓት ለውጥ ነው ያለው። እግዚአብሔር ያሳያቸው። አሁን በሁለት ሰዓት ውስጥ ልብስ ነው ማጥበው፣ አጥቤ አድርቄ የምተኩሰው። ቅርጫት ሙሉ ልብስ ነው፣ በጣም ማአት ልብስ ነው ያመጣው። ወይስ የዚህን መክሰስ ነው የምሰራው? መክሰሱ ተሰርቶ ደግሞ ዝም ብሎ አይወጣም። እነሱም ማስተናገድ አለ፣ የሚያስፈልገውን ነገር ታቀርባላችሁ፣ እቃ ታጥባላችሁ። ተዘረክርኮ መቼም አትሄዱም። ስለዚህ ልጨርስ አልኩና እምቢ አልወርድም አልኳቸው። በቃ የልጁን ልብስ ስጨርስ ወርጄ እሰራላቸዋለሁ ሁለቱን አልኳቸው። እነሱ ተናናሾች ናቸው፣ እሱ ትልቅ ነው፣ ሌላ ቦታ ይማር የስራ አላቅም። ብቻ በ15 ቀን ምናምን መጥቶ ልብሱን ያሳጥብና ይዞ ይሄዳል። ከዛ ልብሴን ጨረስኩና ከዛ ቶሎ አጣድፌ በአንድ ሰዓት ተኩል ውስጥ ጨረስኩና ተኩል ሰዓት ሲቀረኝ ለሁለት ሰዓት መጣሁ። ልብሱን ይዤ ወረድኩና ወደ ታች አስቀምጬ ወደ ኩሽና ገባሁ። ከዛ ስገባ ውረጂ ስንልሽ ለምን እምቢ አልሽ አሉ። እንደዛም የሚሰራው ስራ ነው፣ ይሄም ስራ ነው። ስለዚህ እናንተ መጀመሪያ ልጁ ሳያዘኝ በፊት ብታዙ ችግር የለውም። ልጁ ደግሞ አሁን መጥቶ ይወስዳል አልኳቸው። ሌላችሁ የፈለኩት ምንድን ነው? አትፍሩ። የምታረጉትን ነገር የምትመልሱትን መልስ የሆነ በቃ ሽቁጥቁጥ አትበሉ። በተለይ አዳዲስ የመጣችሁ ልጆች ካላችሁ ትፈራላችሁ። ለመዳሞቻችሁ የሆነ ነገር ለመናገር ምን ትለኛለች፣ እንዴት ታደርገኛለች? ምንም ፍርሃት አያስፈልግም። ስራ ላይ ካላችሁ ስጨርስ ሰራለሁ በሏቸው እና እንደዛ አድርጌ አለፍኩላችኋለሁ። እና እናንተም እንደዛ ማለት ስርዓትን ያለፈ ነገር ሲመጣ፣ ምክንያቱም እናንተ አንድ ሰው ናችሁ፣ ሁለት ሶስት አይደላችሁም፣ መቼም አትከፋፈሉም። አንዱን ሰርታችሁ ወደ ታዘዛችሁ ትመጣላችሁ እና እንደዛ አድርጉ እና ውድድ ነው ማድረጋችሁ። ተባረኩልኝ። መልካም ቀን